ሌላ እኔ ዴት ሳረግ ሬድ ፍላግ ብዬ የማስበውን አንድ ነገር ልንገርሽ ልጠይቅሽና በጣም ብዙ የሴት ጓደኞች ካሉሽ እንደኔ በጣም ሬድ ፍላግ ነው። ብዙ የሴት ጓደኛ ነው ያለሽ? ሁለት ነው ያለኝ። ኦኬ፣ ሁለት ፐርፌክት፣ ችግር የለም። 8 ዓመት አንደኛው 8 ዓመታችን ነው አብረን ያደግነው ማለት ይቻላል። አንዱ 5 ዓመት ከሰው ጋር ረጅም የመቆየት እንትን አለኝ መሰለኝ። ባህሪሽ አሪፍ ነው። እንዴ እስቲ እናይሻለን እኛ ላይ ተግባራዊ ካረግሽ። እሺ ለሰው ወሬ እንዴት ነሽ? እኔ አሁን ብዙ ጊዜ ላይቭ ላይ አወራለሁ ምናምን ሰዎችን አላገኝም። እንደውም እንደማወራው አይደለም ማገኘው ሰው በጣም ትንሽ ነው። ብዙ ሰው አገኛለሁ እላለሁ፣ ግን ብዙ ሰው ላይ አይምሮ ላይ የሰዎች ወሬ የሚፈጥርበት ነገር አለ። በተለይ ሴት ስትሆኝ አሁን እርግጠኛ ነኝ ከ50 ሜሴጅ በላይ ኢንቦክስሽ ላይ ተልኳል። አሁን ከረንትሊ አሁን ነው የምልሽ። ግማሹ አንቺን ለመተኛት የሚጠይቅሽ ይሆናል፣ ግማሹን ያለውን ምረጭ ሊሆን ይችላል። ብዙዎቹ ግን ይሄ ልጅ ጥሩ ልጅ አይደለም፣ ይሄ ልጅ እንዴት ይሄ ልጅ ዴት ታረጊያለሽ ምናምን ቢሉሽ ምላሽሽ ምን ይሆናል? አንዳንዴ ጥሩ ነው የሰው አስተያየት መስማት ምናምን። ልክ የሚሆንበት ቦታ አለ፣ የማይሆንበት ቦታ አለ። የሰው አስተያየት አሁን ይጠፋብኝ። ምንድነው በለሷን የጠበቀ ፍሬዋን ይበላል ነው የሚባለው። በለሱን የጠበቀ አይደል? መጀመሪያ ሰዎችን ቀርበሽ አንቺ ማወቅ አለብሽ። አይሙቅሽ፣ አይዞሽ። እሺ ልብስ ቀይረሽ ትመጫለሽ? አይ ችግር የለም እንዴ ልጨርስ። ነገ ውስጥ የምናወራ ይመስለናል። ተከሻሽ ትመጫለሽ። መለስኩት። አይዞሽ፣ አይሙቅሽ እንዴ። በአካል ስታገኘኝ ደግሞ እንዴት ሊሞቅሽ ነው? አይ ሙቀት ስለሆነ እኮ ነው፣ የፀሐዩ ነው። የፀሐይ አይመስልም አሟሟቅሽ። ፀሐይ ላይ አይደለሽም፣ ፀሐይ ላይ አይደለሽም። ይሞቃል ቤታችን መሰለኝ። ላባት ፈርስት ሳይት በሚባለው ነገር ታምኛለሽ? ማለት በመጀመሪያ እይታሽ ሰው ልትወጪ ትችያለሽ? በጣም አምናለሁ። በጣም ነው የማምነው። ሲያዩት ያላማረ ሲበሉት ያቀራል ነው ምናምን። ጾም ሲፈታ ጥህሎ ጋብዝካለሁ። ጎበዝ ነሽ ጥህሎ ስትሰሪ? መስራት አልችልም፣ መብላት ነው። ከትግራይ አካባቢ ነሽ? ህልበት እችላለሁ ግን መስራት። ቆንጆ ናችሁ ብዙ ጊዜ ከትግራይ አካባቢ ያላችሁ ሴቶች አይደለ? ግን አሁን ትራውማ አለብኝ ማለት እስከዛሬ አሁን 29 ዓመት ኖር ያለው ዴት ሳረግ እንዲህ ፍቅር ምናምን ሲይዘኝ አልክድም። ከትግራይ አካባቢ አሁን 2 ሴቶች ዴት አረግ ያለውና በጣም ቆንጆ ናቸው ሁለቱም። ዮርዳኖስ እና ሄርሜላ ይባላሉ ስማቸው። ግን ከሁለቱም ጋር የተጣላሁበት ምክንያት በቺቲንግ ምክንያት ነው። ቺት አድርገውብኝ ነው ሁለቱም። በተለያየ ሰዓት ነው። ይሄ በ4 ዓመት በ5 ዓመት ጋፕ ነው ዴት ያደረኩት። ናውን ትራውማ አለብኝ። ቆንጆ ናችሁ አልክድም፣ ግን ዋቲፍ እንደዚህ ቢፈጠርስ ብዬ አስባለሁ። እንዲሁም እኔ የሚሰማ ብዙ ጊዜ ወደዛ አካባቢ ያሉ ሴቶች ታማኝ ናቸው ለትዳር ነው ምን ሲባል ነው። ያ በጣም ፍቅር ትሰጣላችሁ፣ በጣም ሚስት መሆን ትችላላችሁ። አት ዘ ሴም ታይም ደግሞ ትንሽ ነገር ኦፍ ካረጋችሁ ትናደዳላችሁ። ሌላው ደግሞ ከባዱ ነገር ብዬ የማስበው እኔ ለሪሌሽንሺፕ አብሮ ስቲች አድርጎ መቀጠል ምናምን ጥሩ ነው፣ ግን ጋፕ ይፈጠራል። አሁን ብዙ ጊዜ ወይ ዘመድ ለመጠየቅ ወይ ከቤተሰብ ጋር ለመሆን መቀሌ ሄዱና ከዛም በኋላ እዛ የሚደረገውን ነገር ሪስፔክት
ሪስፔክት ገባ። ሪስፔክት ግን እኔ ግን ሰው ታስሮ የማትጠይቁበት ሀገር እሺ። እና እንደዛ ነገር ያጋጥማል ከሚል አንጻር ነው። ኦኬ ቴንክ ዩ። ሌላ ደግሞ ይሄን ማለት አልፈልግም፣ ግን እኔ እንጃ ቋንቋ እናንተ የሚናገር ወንድ ትወዳላችሁ። ሁሉም ሰው የራሱን ነገር ይስበዋል። ግን እኮ ግን ምን መሰለህ፣ አሁን አንተ የአዲስ አበባ ልጅ ነህ። መጀመሪያ በቃ አትራክት ልታደርግህ የምትችል ሴት፣ ልትስብህ የምትችል ሴት አዲስ አበባ ልጅ ነች አይደለም? በቃ ልክ እንደዛ እኮ ነው ያው። ምክንያቱም አንድ አይነት ጨዋታ ነው። የአዲስ አበባ ልጅ አብሬያት ሆኜ ጊዜዋን አላቃጠልም ወይ ደግሞ ሌላ ሰው ጋር አልሄድባትም። የአዲስ አበባ ልጅ አላገኘውም ብዬ አንቺ አሁን የመቀሌ ልጅ ከሆንሽ ለምን የአዲስ አበባ ልጅ አልሆነችም ብዬ ከመጀመሪያ ራሴን አሳምኜ ነው የምገባበት። ባገኝ የአዲስ አበባ ልጅ ባገኝ ጥሩ ነበር፣ በባህልም በካልቸርም ከኔ ጋር የምትቀራረብ። ካልሆነ ግን ያንቺ ከአንቺ ጋር አብሬ ለመሆን ከወሰንኩኝ ለአንቺ ሎያል መሆን አለብኝ አይደል? ሁላችንም የምንፈልገውን ሰው አናገኝም እኮ። እኔ አሁን በልጅነቴ ማግባት የምፈልገው ማን እንደሆነ ታውቂያለሽ? ጄሲካ አልባን የምትመስል ልጅ። ከዛን ኢቨን ቲኔጀር ደግሞ እያሉ 17 እያለሁ ጂጂ ሀዲድ የምትመስል ልጅ። ሁለቱ የኔ ክራሾች ነበሩ። ልጅ እያለሁ ጄሲካ፣ ከዛን እነሱን የግድ ላግባ ብለሽ እንትን አትይም። ህይወትሽ ለሚመጣውን ሰው አክሴፕት አድርገሽ ተቀበለሽ። ካልሆነ ለምን ሪሌሽንሺፕ ከሱ ጋር ትጀምራለሽ? ቺት እንደምታረጊበት ካወቅሽ ማለት ነው። ብቻ ተይው፣ እሱ ስቶሪ ታይም ሌላ ጊዜ በሰፊው የምናገረው ነው የሚሆነው። አሁን እዚህ ላይ ያለ የምናገረው ሌላ ምን ልልሽ ነበር? ስለዚህ ምንድን ነው ኢንቦክስ ላይ አሁን ሰው ቢልሽ አቀባበልሽ እንዴት ነው ነው? አሁን ሰው ስለኔ መጥቶ መጥፎ ነገር ቢያወራልሽ ምንድን ነው የምትይው? ማፍጠሪያ ካጣሽ ዘይና የምትባይ ሰውዬ ኢንተርኔት ላይቭ ላይ ምን ትሰሪያለሽ? ወጥተሽ ዝኩኒ ወይ ያለውን ነገር አገዢ ሞተሽ። እኔ እኮ ማፍጠሪያ አጣው ብላችሁ ኮሜንት 10 የምደጋግሙት ኢንተርኔት የምትጠቀሚበትን አፍጥሪበት፣ ካልሆነ ስልክሽን ሸጠሽ ማፍጠር ነው እንዴ? የሚፈጠር ነገር ይፍጠርሽና የማአት ኮሜንት ትጽፋለች። ማፍጠሪያ አጣው ብላ እንዳለ ኮሜንቱን ሸፈነችው እኮ። ስልክሽን ሸጠሽ ማፍጠር ቸግሮት ይሆናል። ማን ያውቃል? የቸገረው ሰው ኢንተርኔት አይገባ። እኔ ቢቸግረኝ ኢንተርኔት አልገባም እዚህ። ምናልባት የጎረቤት ኢንተርኔት ምናምን የተጠቀመች ሊሆን ይችላል። ማፍጠሪያ እኮ ማለት እኮ መመገቢያ አጣው እኮ ነው። መመገቢያ ያጣ ሰው ስልክ ምን ይሰራለታል? አንቺ የርቦች ስልክሽን ትጎረጉራለሽ። ነገሩ ዘንድሮ እንደዚህ አይነት ጄኔሬሽን ተፈጥሯል።